የዛሬ 2 ዓመት ተኩል ገደማ ኦህዴድ በኦነግ ፖለቲካ እየተጠለፈ እንደሆነ የገባቸው አብዛኛዎቹ የሀገራችን ፖለቲከኞች የወቅቱን የኦህዴድ መሪዎችን ሲያስጠነቅቅ እንደነበረ ይታወሳል። እየቆየ ሰመጣ ጃዋር አይነት የድርጅቱ የወቅቱ ነኛ ጠላቶች የኦዲፒን ጥልቅ ሚስጥሮችን ማግኘት ሲጀምሩና በሚዲያቸው ያወጡ ማሰራጨት ሲጀምሩ ይህንን የተረዱ የኦዲፒ ተራማጅ አባሎች መቃወም በመጀመራቸው ማግስት ትንፍሽ ያለው ሁሉ ከድርጅቱ ጠራርጎ አወጡት። ኦዴፓ በነጃዋር እጁን ተጠምዝዞ ስሙን ብቻ ይዞ ስልጣኑን ከመቀማቱ በፊት ከኦነግ ጋር በነበረው ድርድር የፓርቲው ጻፊ ዶክተር አለሙ ስሜ ነበር ከኦዴፓ ወገን ተደራዳሪ ሆነው የቀረቡት። ዶክተር አለሙ ስሜ ኦነግን ህጋዊነትና ህገወጥነትን እያጣቀስክ መሄድ የለብም ብለው ሞገቱት። በዚህ ምክንያት ኦነግ በመከላከያ ሰራዊቱ ላይ እንደመተበት ሲል ትንሽ ሾጥ ሲያደርጉትና ሰራዊቱ ብትንትኑ ሲወጣ ለዳግም ድርድር ሳይወድ በግዱ ቀረበ። እነ ጃዋርም ኦነግን ተቆጥተው በዶክተር አለሙ ስሜ ላይም ቂም ቋጥረው ምዕራፉ የተዘጋ መሰለም። ጃዋር በዶክተር አለሙ ስሜ ላይ በስሜት የተሞላ የስም ማጥፋት ዘመቻ ከጀመረም ሰንበትበት ብሏል። ጃዋርን ቀንድ ያስበቀለውና እንዲህ ስሜታዊ አድርጎ ያሳበደው ጉዳይ ምን ይሁን? የቅራኔው መነሻ ጃዋር በኦነግና በመንግስት መካከል አስታራቂ መስሎ ገብቶ ለማጋበስ ያቀደውን የፖለቲካና የቢዝነስ ትርፍ ዶክተር አለሙ ስሜ ውሃ ስለቸለሰበት ነው። ጉዳዩ እንዲህ ነው። ጃዋር በደቡብ ኦሮሚያ ዞን የሚገኙ የኦነግ ሰራዊት ወደ ካምፕ እመልሳለሁ ብለው ወደ ጉጂና ቦረና በተጓዙ ጊዜ ዶክተር አለሙ ስሜ ከጉጂና ቦረና አባገዳዎችና ቄሮች ጋር በመነጋገር ሰራዊቱን ያለ ጃዋር ሽምግልና ማስገባት ጀምሮ ነበር። ጃዋር ጉጂና ቦረና ሲደርሱ አባገዳዎቹ የራሳችን ጉዳይ ራሳችን ጨርሳለን፣ ያንተ እርዳታ አንፈልግምና በሰላም ተመለስ አሉት። የኦነግን ሰራዊት ወደ ካምፕ አስገብቶ በጀግንነት ለመመለስ ቋምጦ የነበረው ኦቦ ጃዋር ባዶ እጁን ተመለሰ። በዚህ ጉዳይ ላይም ዶክተር አለሙ ስሜ አፈርድሜ እንዳስጋጠው አመነ። የስም ማጥፋት ዘመቻም በመክፈት ለመበቀል ወሰነ። ከቀናት በኋላ ጃዋር ማንንም ሳያስፈቅድ አባገዳዎችንና የአገር ሽማግሌዎችን የኦነግ ሰራዊትን ለመጎብኘት በሚል ሰበብ በመያዝ ወደ ጦላይ ካምፕ አመራ። ጦላይ ካምፕ እንደደረሰም እንገባለን አትገቡም ጭቅጭቅ ሆነ። የግቢው ጥበቃዎችን ከበላይ አካል ትዕዛዝ ስላልተሰጠን አትገቡም ብለው አሳፍረው መለሱት። ጃዋር በዚህ ጊዜ ስሜቱን መቆጣጠር አቃተው፣ ተቆጣ። የበቀል ፕሮፓጋንዳ ሰይፉን ዶክተር አለሙ ስሜ ላይ መዘዘው፣ ሰደበው፣ ረገመው፣ የሚችለውን ሁሉ አደረገ። አለሙ የዋዛ ሰው አልነበረም። በጭንቁ ጊዜ መጥፎ ወያኔን ተፋልሟል። የወያኔ ጥይት ያልበገረው አለሙ ለጃዋር የሐሰት ፕሮፓጋንዳ ግን ፍንክች አላለም። መደበኛ ስራውን በከፍተኛ ራስ መተማመን እያካሄደ ነበር። እናም ወዲያው ዘመቻ በዶክተር አለሙ ስሜ ላይ መክፈት ጀመረ። በጦር ላይ ያሉትን የኦነግ ወታደሮችን እንዳላነጋገር የከለከለኝ ዶክተር አለሙ ስሜ ነው። እናም ይህ ሰውዬ መታሰር አለበት እያለ በማለት ማላዘኑን ቀጠለ። እንዲያውም ዶክተር አለሙ ስሜ ኢላባቡር ይወለድ እንጂ ኦሮሞ አይደለም ብሎ ያዙኝ ልቀቁኝ ማለት ጀመረ። የዶክተር አለሙ ስሜና የጃዋር ፍጥጫው ቀጠለ። ተቃውሞ በርትቶባቸው የነበረው የኦዲፒ ጽህፈት ቤት ኃላፊ ዶክተር አለሙ ስሜ ከኃላፊነታቸው ተነሱ። በምትካቸውም አቶ አዲሱ አረጋ የኦዲፒ ማዕከላዊ ጽህፈት ቤት ኃላፊ ሆነው ተሾሙ። ዘመቻው አድማሱን አስፍቶ ስለነበረ ዶክተር አለሙ ጥሩነት የጻፉት የኦዲፒ ማዕከላዊ ኮሚቴ አባላት እነ ዶክተር ምልቄሳና አቶ ታዬ ደንዳ አካቶ በመቀጠሉ እነሱ ማለትም ታዬ ደንዳና ዶክተር ምልቄሳ ምደጋ የመልስ ምት መሰንዘር ጀመሩ። ፈርጠም ያለ ጡጫ ጃዋር ላይ ማሳረፍ ጀመሩ። በዚህ የተነሳ የጃዋር ደጋፊዎች ራሳቸውን መቆጣጠር እስኪያቅታቸው ተቆጡ። ጃዋር ዘመቻ ከጀመረባቸው ሰዎች ሌላኛው የኦዲፒ ስራ አስፈጻሚ የሆኑት ዶክተር ምልቄሳ ምደጋ ጃዋር በኦኤምኤን ጣቢያ ያደረገውን ምስጢር አወጡ። ዶክተር ምልቄሳ ምደጋ የኦሮሚያ መሬት አስተዳደር ኃላፊ ጃዋር መሃመድን በህዝብ ሀብት የተቋቋመውን ተቋም ለህዝብ እንዲመልስ አስደንጋጭ ማሳሰቢያ ሰጡ። በህዝብ ሀብት የተቋቋመውን ተቋም ኦኤምኤን የጃዋር ኃላፊነቱ የግል ማህበር ፒኤልሲ ሆኗል።
ትላንት ድጋፍ ሰጪ ተቋም ነበር፣ ዛሬ ለግል ባለሀብት ተሽጧል። እነኚህ ባለሀብቶች በሂደት ታውቁታላችሁ። እውነት ነው፣ ኦሜን በችግር ጊዜ ነው የተወለደው። ይህንን ነገር በማመንጨት መሐመድ አደሞ፣ ሰለሞን ጉሼ ምስጋና ይገባቸዋል። ጃዋር መሐመድም ወጣቶች ገንዘብ እንዲያሰባስቡ በበኩሉ ጥሩ እንቅስቃሴ አድርጓል። እኛ ሁላችንም ኦሜን መሳሪያ አድርገን ለኦሮሞ ነጻነት እንቅስቃሴ ህዝቡን ስናነቃበት ነበር። መሐመድ አደሞ፣ ሰለሞን ጉሼ፣ ገረሱ ቱፋ፣ አህመድ ግሼ፣ ደነቃ ናጌሳ፣ አብዲ ፍጤ፣ ሌሊሳ ካሳውን፣ ዳንኤል በሪሶ፣ ታዋቂው ምሁር ፕሮፌሰር መሐመድ ሐሰን፣ ፕሮፌሰር ሐምዛ የቦርድ አባል የነበሩት አንድ በአንድ ተባረዋል። አሁን ይህ ተቋም የግል ሆኗል። ተቋሙ ደግሞ የተገነባው በህዝብ ሀብት መሆኑ ይታወቃል። ይህ ለህዝብ ግልጽ መሆን አለበት። እከሌ ሌባ ነው ከማለት በፊት መጀመሪያ ንጹህ ሆኖ መገኘት ነው። ከዚህ ጋር ተያይዞ የኦሜን ዋናው ዳይሬክተር ወራይ ደሞዝ 150 ሺህ ብር ነበር። አሁን ግን ስንት እንደሆነ ግልጽ አይደለም። አሁን ፒኤልሲ ስለሆነ ለመንግስት ብቻ ነው ግልጽ የሚደረገው። ለህዝብ ግልጽ ለማድረግ ግዴታ የለበትም። በቅርብ ጊዜ እንኳን ከኦሮሚያ በሙሉ ለኦሜን የተደረገው ድጋፍ በመቶ ሚሊዮኖች እንደሚቆጠሩ ከነ አየለ ደጋጋ ደረጀ በጊ ሰምተናል። ነገር ግን ኦሜን ለህዝብ ይፋ አላደረገም። ግልጽ መሆን አለበት። ከተለያዩ የዓለም ሀገራት ከሳውዲ አረቢያ፣ ከአውስትራሊያ፣ ከአውሮፓ የሚሰበሰበው ብር በአንድ ሰው አካውንት ነው የሚገባው። ይህ ደግሞ አሳሳቢ ነው። አሁን ተቋሙ ቦርድ የለውም፣ ማኔጅመንት የለውም፣ የፋይናንስ አስተዳደር እና ኦዲት የህግ ማዕቀፍ የለውም። ወጪና ገቢው የማይታወቅ ከሆነ ችግር ነው። ስለዚህ ኦሜን ንብረትነቱ ተመልሶ ለህዝብ መሆን አለበት። እነ ታዬ ደንዳና ዶክተር ሚልኬሳ ጃዋር በድብቅ እያደረገ ያለውን ሴራ የሚያሳይ አስደንጋጭ ሚስጥር ይዘው ወጡ። በህይወት ስርዓት እያለም ጃዋር በጎረቤት ሀገር የአየር ክልል ማለፍ ይፈራ ነበር። ዶክተር አለሙ ስሜ ሲመረጥ ከኔ ቀደም ብሎ የእንኳን ደስ ያለ መልእክት ያስተላለፈለት ጃዋር ነበር። ጃዋር በዶክተር አለሙ ስሜ ላይ አለኝ የሚለው መረጃ ከ10 ዓመት በፊት የሆኑ ጉዳዮች ናቸው። ከፌደራል ወደ ክልል ከተዘዋወሩ በኋላ ሁለት የተለያዩ ሹመት ተሰጥቷቸው ነበር። በዚህ ሁለት ሹመቶች ሰዓት ምንም አይነት ተቃውሞ ሳይነሳ የኦሮሚያ ኢንቨስትመንት ኮሚሽነር ሆነው መስራታቸው ልክ ዛሬ የታወቀ ይመስል ስማቸውን ከማጠልሸት አልፎ ህፃናት ልጆቻቸውን ጭምር ማሸበር ተቀባይነት የሌለው ብቻ ሳይሆን ወንጀልም ነው። አንድ ሰው ተነስቶ ሌላ ግለሰብን ሌባ እንዲል የሀገራችን የወንጀል ህግ አይፈቅድም። በአንደኛው ክፍለ ዘመን አንድ ሰው ወንጀል ከሰራ የቀረበለትን ክስ ከማስረጃና አግባብነት ካለው ህግ ጋር አገናዝቦና መርምሮ ወንጀለኛ የማለት ስልጣን በህግ መንግስት የተሰጠው ፍርድ ቤት ብቻ ነው። በዚህ ዘመን ከመቀለ እስከ አዳማ የምናየው ፈሊጥ ህገ መንግስት ወይም ሞት፣ አካኪ ዘራፍ ምናምን እያለም የኛ ጥቅም የተነካ ሲመስለን አይደለም ህገ መንግስቱን ኢትዮጵያንም ቀደን ከመጣል አንመለስም። ይህንን ያሉት የኦዲፒ ስራ አስፈጻሚ አባል አቶ ታዬ ደንዳአ ከቦሌ ታይምስ ጋር ባደረጉት ቃለ ምልልስ ነው። ይህ ሰው በሚዲያ ላይ ፈላጭ ቆራጭ ሆኖ ሲገኝ ሃይ ያለው ሰው የለም። ለማቃናት ብሎ የተቸው ሰውም አልነበረም። ጃዋር የሚዲያው ዳይሬክተርም፣ ኤዲተር፣ ስራ አስኪያጅም፣ ኮሜንታተርም፣ ተጋባዥ እንግዳም፣ መጠየቅ ሰጪም፣ ሪፖርተርም፣ ዘጋቢም፣ ፈንድራይዘርም ጃዋር የሚዲያው ፕሮሞሽንና ማርኬቲንግ ዘርፍ ኃላፊው ነው። ለምን? የሚዲያ ባለሙያዎች እንዴት ያዩታል? ከኦሮሞ ህዝብ መካከል በሚዲያ ዘርፍ የተማረ ሰው የለም። በአሁኑ ሰዓት ሚዲያው የጃዋር ቃል አቀባይ ሆኗል። ምክንያቱም በሚዲያ ሳይንስ ውስጥ ቲም ወርክ ግዴታ ነው። የአንድ ሰው ፈላጭ ቆራጭነት ሚዲያ ሳይሆን ፕሮፓጋንዳ ነው። የሲኤንኤን ዳይሬክተር ታይቶ አይታወቅም። ድፍረት ጥሩ ነው፣ ደፋርና ጭስ መውጫ ያጣም ይባላል። የጃዋር ግን በዛ፣ እንዲያውም ተንዛዛ። ጃዋር ራሱን ሲቆልል አይጣል ነው። ቃሉን ሲያጥፍ ሲሸመጥጥ ትንግርት ነው። ጃዋር ራሱን ማንገስ ይፈልጋል። ግርግር፣ ሁከት፣ ብጥብጥ፣ ንትርክ፣ ጭቅጭቅ ራሱ ይፈጥራል። እናም እርሱ ለሚዲያ ያቀርባል። የሚዲያውን ኦዲየንስ ሚስሊድ አድርጓልም። ስለዚህ አሳውን ለማጥመድ ከፈለክ ባህሩን አናውጣው እንደሚባለው
ጃዋር የራሱን ጥቅም ለማመቻቸት የማይፈነቅለው ድንጋይ የማይበጥሰው ቅጠል የለም። ጃዋር ለውጡን እየጎዳ ነው። ጃዋር ባጠፋ ለማ መገርሳ ይወቀሳል። ጃዋር እየዞረ ባጨማለቀ ቁጥር አብይ አህመድ ይከሰሳል። ጃዋር እንደ ሚዲያ ሰው የሚዲያ ስራ እንደሚሰራ ከሆነ የሚዲያ ህግጋቱን መከተል አለበት። ይህ ህጋዊ ሽፋን የለበሰ ሀገርን የሚያፈርስ ህገወጥነት ነው። ህግ ማስከበር ግዴታችን ነው። ይህ ሰው ወደ ህግ እናቀርባለን፣ በህግ እንፋረዳለን። ይህ የሚቀር ጉዳይ አይደለም። ዶክተር መልቄሳ ሚደጋ የኦዲፒ ስራ አስፈጻሚ አባልና የኦሮሚያ መሬት አስተዳደር ኃላፊ